ከክሬምሊን የመጨረሻ የሚባል ማስጠንቀቂያ ተሰጥቷል። ማስጠንቀቂያው የተሰጠው ደግሞ ለብራሰልስ እና ለዋሽንግተን ነው። ለትራምፕ ሰዎችም ለአውሮፓ ሰዎችም እኩል በሚባል ደረጃ የተላለፈው መልእክት በዩክሬን የሚገባውን ወይም ሊገባ ይችላል የተባለውን ጦር የተመለከተ እንደሆነ ተሰምቷል። ሞስኮ መግለጫ ተሰጥቶበታል። ይህም በተመለከተ የተለያዩ የሩሲያ ባለስልጣናት እንዲሁም መስሪያ ቤቶች የተለያዩ ሪፖርቶችን እያወጡ ይገኛሉ። ትራምፕም ይወቀው አውሮፓም ይድነቀው በሚል ነው ሩሲያ ይህንን እየተናገረች የምትገኘው። ይህ እንደተጠበቀ ሆኖ የፑቲን ቀኝ እጅ ወደ ቤጂንግ አቅንተዋል። በቀጠናዊ ዓለም አቀፋዊ ጉዳዮች ላይ እንዲመክሩ ነው እኒህ ወሳኝ ሰው የተላኩት። ከቤጂንግ እና ከሞስኮ ምክክር በኋላ ትልልቅ ውሳኔዎች እንደሚጠበቁ እየተገለጸ ይገኛል። የአውሮፓ መገናኛ ብዙሃንም ለጉዳዩ ልዩ ትኩረት ሰጥተውታል። ይህ እንዳለ ሆኖ በጀርመን የተሰማው ነገር ጆሮን ጭው የሚያደርግ ሆኗል። ጀርመን ያለባት ዕዳ ከዕለት ወደ ዕለት ከፍ እያለ እየመጣ እንደሆነ እየተነገረ ሲሆን በታሪክ ተመዝግቦ የማያውቅ እጅግ ከፍተኛ ብሔራዊ ዕዳ ውስጥ ተዘፍቃለች። ለዚህ ደግሞ ተጠያቂዋ ዩክሬን ነች እየተባለ ይገኛል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን እንዴት እንደሚያጠቁ ሲጠየቁ ምላሽ ከመስጠት ተቆጥበዋል። ሰውየው ለስለስ እያሉ ይገኛሉ። ለዲፕሎማሲ ጉዳዮች ትኩረት መስጠት አለብን ማለታቸውም እያነጋገረ ይገኛል። ከወደ ኢራንም ለስለስ ማለት ተስተውሏል። ኢራንና ዋሽንግተን በድብቅ ድርድር ሳይጀምሩ እንዳልቀረ እየተገለጸ ይገኛል። ትራምፕም መሱድ ፔዜሽኪያን የኢራኑ ፕሬዝዳንት ማለት ነው በዚህ ጉዳይ ላይ የሰጧቸው አስተያየቶች ይህንን የሚያመላክት ነው። ይህ ጉዳይ በአንድ በኩል ቢሰማም በሌላ በኩል ግን አሜሪካ ቀኝ እጄ የምትላትን እስራኤልን እያስታጠቀች ትገኛለች። በቢሊዮን የሚቆጠር ዶላር የሚያወጡ መሳሪያዎችን እንኪ ብላ አጽድቃላታለች ለሽያጭ። ይህን ባደረገችበት እጇ መልሳ ለሳውዲ አረቢያ ከ9 ቢሊዮን ዶላር በላይ የሚያወጡ የጦር መሳሪያዎችን ማጽደቋም እንዲሁ ልዩ ትኩረት አግኝቷል። አሜሪካ በአንድ ጊዜ እስራኤልንም ሳውዲ አረቢያንም ማስታጠቋ ግርምትን አጭሯል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ ተናግራለች። በምክትል የውጭ ጉዳይ ሚኒስትሩ አማካኝነት ከባድ የሚባል መልእክት ነው ያስተላለፈችው። አሌክሳንደር ግሩሽኮ ይባላሉ። የሩሲያ ምክትል የውጭ ጉዳይ ሚኒስትር ከሰርጌይ ላቭሮቭ ቀጥሎ በመስሪያ ቤቱ የሚጠቀሱ ጉምቱ ዲፕሎማት ናቸው። ታዲያ እኒህ ምክትል ሚኒስትር እንዲህ ሲሉ ተናገሩ። ከስፑትኒክ ጋር በነበራቸው ቆይታ የኔቶ ሀገራት በተለያየ መንገድ ወደ ዩክሬን ጦራቸውን ለማስገባት ጥረት እያደረጉ ይገኛሉ። በዚህ ጉዳይ ላይ ሩሲያ ምን ታስባለች ተብለው ነው ጥያቄ የተጠየቁት። እንዲህ ሲሉ መለሱ ግሩሽኮ። አቋማችን አልተቀየረም። አቋማችን ስላልተቀየረ የአውሮፓ ጦር ወይም የኔቶ ጦር መልኩን ዩኒፎርሙን ቀይሮ እንዲመጣ አንፈልግም። በዩኒፎርሙ ላይ የሚያሳርፈው ምልክት፣ ኦቡ ላይ የሚለጥፈው ወረቀት እኛን አያሳስበንም። በአውሮፓ ማሊያም ይግባ በኔቶ እኛ ጉዳያችን ከዚህ ሀገር የሚመጡ ወታደሮች የዩክሬንን ምድር መርገጥ የለባቸውም የሚል ነው። ይህንኑ ደግሞ አጽንኦት ሰጥተን አረጋግጠናል። በዚህ ጉዳይ ላይ የቀየርነው ፖሊሲ የለም። ምክንያቱም አሁንም ቢሆን እየተዋጋን ያለነው የኔቶ መገኘት በዩክሬን ፈጽሞ በሩሲያ ዘንድ የማይፈቀድ ስለሆነ ነው። እናም ይህንን አቋማችንን አጠናክረን እንቀጥላለን ብለዋል ምክትል ሚኒስትሩ። የእርሳቸው አስተያየት የተሰማው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሰሞኑ የሰጡት አስተያየት ላይ መሰረት አድርጎ ይመስላል። ሩቢዮ እንዲህ ብለው ነበር። ወደ ዩክሬን የተለያዩ ሀገራት ጦራቸውን ሊልኩ ይችላሉ። ምናልባት ከአውሮፓ እንደ ፈረንሳይ ያሉት እንዲሁም እንደ ብሪታንያ ያሉት ወታደሮቻቸውን ሊልኩ ይችላሉ ብለው ተናግረው ነበር። ይህ ጉዳይ ያላስደሰታት ሩሲያ መልእክቱ ከብራሰልስ እስከ ዋሽንግተን ይሰማ ብላ ነው ይህንን ነገር የተናገረችው። ከዚህ ቀደም ሰርጌይ ላቭሮቭ፣ ቭላዲሚር ፑቲን እንዲሁም ሌሎች የክሬምሊን ባለስልጣናት ከኔቶ የሚውጣጣ ኔቶ ማሊያውን ቀይሮም ይሁን ሳይቀይር የሚመጣበትን አሰራር የሚደግፉ ወታደሮች በዚያች ምድር እንዲኖር አንፈልግም ብለው
አረጋግጠው መናገራቸው የሚታወስ ነው። ይህ እንደተጠበቀ ሆኖ ሩሲያ ወሳኙን ሰው ወደ ቤጂንግ ልካለች። የፑቲን ቀኝ እጅ መሆናቸው የሚነገርላቸው በመከላከያ ሚኒስትርነት ሀገራቸውን ያገለገሉት በአሁኑ ሰዓት የሀገሪቱ ብሔራዊ ጸጥታ ካውንስል የበላይ የሆኑት ሰርጌይ ሾጉ ናቸው ወደ ቤጂንግ ጉዟቸውን ያደረጉት። ወደ ቤጂንግ ተጉዘውም ከውጭ ጉዳይ ሚኒስትሩ ከዋንጌ ጋር ቆይታ አድርገዋል። በተለያዩ ጉዳዮች ላይ ሁለቱ ባለስልጣናት እንደሚመክሩ ይጠበቃሉ። ባለስልጣናቱ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትኩረት አድርገው ይነጋገራሉ የተባለ ሲሆን ትልልቅ ውሳኔዎች ሊወሰኑ እንደሚችሉ ፍንጮች እንዳሉ የሩሲያ መገናኛ ብዙሃን ተናግረዋል። በተለይ በዓለም እየተቀየረ ያለው ፖለቲካ የአሰላለፍና የሚዛን ለውጥ ዓለምን እያወካት ስለሆነ አንዱ ባንዱ ላይ እየተደራረበ አንዳንዴም እየተነጣጠለ የዓለም የፖለቲካ ስርዓት ፍጹም እየታወከ ነባሩ በምዕራቡ ዓለም የሚመራው ኢኮኖሚያዊና ፖለቲካዊ ስርዓት እየተንገዳገደ ባለበት ሰዓት የምስራቆቹ ሀገራት የራሳቸውን እርምጃ እየወሰዱ ከጊዜ ወደ ጊዜ አጋሮቻቸውን እየጨመሩ ያሉ ይመስላሉ። ቻይናም ከብሪታንያ ከካናዳና ከተለያዩ ሀገራት ጋር ድርድር እያደረገች ወደ ቤጂንግ ትልልቅ መሪዎችን፣ ጠቅላይ ሚኒስትሮችን ሳይቀር እየሰበሰበች ማዕከልነቷን እያረጋገጠች ትገኛለች። ሞስኮም ከአሜሪካ ጋር ያላትን ግንኙነት ለስለስ ማድረጓ በአውሮፓ ላይ የበለጠ የኃይል ሚዛን እንዲኖራት እያደረገ ይገኛል። እነዚህ ነገሮች ተቀራራቢም ተደራራቢም ነገሮችን ይዘው ይመጣሉና ሁለቱ ሀገራት እንዴት እንስራ፣ እንዴት የተገኘውን አጋጣሚ እንጠቀም፣ የዓለም የኢኮኖሚና የፖለቲካዊ ስርዓት ላይ ምን አይነት ማሻሻያዎች ወይም ማስተካከያዎች ይደረጉ ብለው መምከራቸው የሚጠበቅ ነው። ከዚህ ቀደምም እንዳደረጉት ይመክራሉ። አሁንም ምክራቸውን ቀጥለውበታል። ወዳጅና አጋር የሆነችው ኢራንም የንግግራቸው ማጠንጠኛ መሆኗ የማይቀር እንደሆነ ብዙዎች እየተነበዩ ይገኛሉ። በሌላ በኩል የኢራንን ጉዳይ ካነሳን አሜሪካ በኢራን ላይ የምትወስደውን እርምጃ በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲህ አደርጋለሁ ብዬ አልነግራችሁም፣ እናንተም ይህንን አትጠይቁኝ፣ እኔም አልመልስላችሁም ብለዋል። ከዚህ ቀደም መርከቦቻችን እየተጠጓችሁ ነው፣ የኒውክሌር መሳሪያችሁን ተዉ፣ በሚቃወሟችሁ ላይ አትተኩሱ ብለው ብዙ ነገር ሲናገሩ ሲፎክሩ የነበሩት የአሜሪካው ፕሬዝዳንት ይህንን ጉዳይ እንኳን ለናንተ ለጋዜጠኞች ማለታቸው ነው አልነግራችሁም፣ ሌላውን ተዉትና ለአጋሮቻችንም ጭምር አልነግራቸውም ብለዋል። ለአጋሮቻችን ከነገርናቸው ያው ለናንተ ነገርናችሁ ማለት ነው። በኢራን ላይ ምን አይነት እርምጃ እንወስዳለን የሚለውን ጉዳይ በተመለከተ እንዲህ ነው አንልም። ምክንያቱም የጀመርናቸው አንዳንድ ነገሮች ስላሉ ጉዳዩም በዲፕሎማሲያዊ መንገድ እንዲያበቃ እንፈልጋለንና ይህንን አናደርገውም ሲሉ ተናግረዋል። አንዳንዶች ትራምፕ አሁን ደግሞ ለስለስ እያሉ ይገኛሉ፣ ለድርድር በራቸውንም ልባቸውንም ክፍት ሊያደርጉ እንደሚችሉ እየተጠበቀ ይገኛል ሲሉ እየዘገቡ እየተነፈሱ ይገኛሉ። ኢራንም ተመሳሳይ ስሜት ያለ ይመስላል። የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ጉዳዩን በተመለከተ በዲፕሎማሲያዊ ጉዳይ ማለቅ እንዳለበትና ጦርነት ለኢራንም አይበጅም፣ ለአሜሪካም አይጠቅምም፣ ለቀጠናውም ደግ አይደለም በማለት ነው የኢራኑ ፕሬዝዳንት መሱድ ፐዘሽኪያን የተናገሩት። ይህ የዲፕሎማሲ ምልልስ ምናልባት የድርድር ተስፋ ሊኖር እንደሚችልና ምናልባት ደግሞ አሁኑኑ የተጀመረ ንግግር ሊኖር እንደሚችል ብዙዎች እየጠረጠሩ ይገኛሉ። አንዳንዶች አረ እንደውም በሚስጥር ቀደም ብለው ሁለቱ ሀገራት እየተነጋገሩ ሳይሆን አልቀረም በማለት እስከ መጻፍ ደርሰዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ይህንን ጉዳይ በተመለከተ ቢያንስ በስልክ ላነጋግራችሁ፣ ሁለታችሁም ከወዲያና ከወዲህ ሆናችሁ እኔ መሀል ላይ ሆኜ በቴሌኮንፈረንስ መልክ እንነጋገር ብለው ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ለኢራኑ አቻቸው ለመሱድ ፔዜሽኪያን ጥያቄውን እንዳቀረቡ የሚታወስ ነው። አሜሪካ ይህንን ብትልም ጉዳዩ ወደ እስራኤል ሲሄድ ግን መረር አድርጋ እስራኤልን መደገፏን አላቋረጠችም። ለእስራኤል በቢሊዮን ዶላር የሚያወጡ የጦር መሳሪያዎችን ነው እሰጥሻለሁ ብላ የፈረመችላት። አሜሪካ ለእስራኤል 6.5 ቢሊዮን ዶላር የሚያወጡ የጦር መሳሪያዎችን ነው እሸጥልሻለሁ ብላ የተስማማችው። ፔንታገንና የውጭ ጉዳይ ሚኒስቴር መስሪያ ቤቶችም ይህንን ጉዳይ እንዲያስፈጽሙ ትዕዛዝ ተላልፎላቸዋል። ይህ ውስጥ
$1.98 ቢሊዮን የሚያወጣው ቀለል ያሉ ታክቲካዊ ተሽከርካሪዎችን ለመግዛት ሲሆን ኤኤች-64ኢ የተባለው አፓች ሄሊኮፕተርም የግዢው አካል እንደሆነ ተሰምቷል። የሄሊኮፕተሮቹ ዋጋ $3.8 ቢሊዮን እንደሆነ ተገምቷል። $740 ሚሊዮን የሚያወጡ የተለያዩ ብረት ለበስ ተሽከርካሪዎች እንደሚኖሩበትም ነው የታወቁት። ኤም ጀነራል ቦይንግ እና ሎኪድ ማርቲን ደግሞ ገንዘቡ ይከፈላችኋል፣ ትዕዛዙን በፍጥነት አድርሱ ተብለው ትዕዛዝ እንደተላለፈላቸው ነው የተለያዩ መገናኛ ብዙሃን እየዘገቡ የሚገኙት። ይህ እንደተጠበቀ ሆኖ አሜሪካ ለእስራኤል $6.5 ቢሊዮን የሚያወጡ የተለያዩ የጦር መሳሪያዎችን እሸጥልሻለሁ ብላ ከተስማማች በኋላ በዛው ጎን ከሳውዲ አረቢያም ጋር ተመሳሳይ ስምምነት ማድረጓ እየተገለጸ ይገኛል። ለሳውዲ አረቢያ $9 ቢሊዮን የሚያወጡ የጦር መሳሪያዎችን ነው አሜሪካ ለመሸጥ የተስማማችው። ከዚህ ውስጥ 730 የፓትሪዮት ፓክ-3 ሚሳኤሎችን እንደምትሸጥ ይጠበቃል። እነዚህ ጠላፊ ሚሳኤሎች እጅግ በጣም ወሳኝ ከሚባሉ የአሜሪካ ግኝቶች መካከል የሚጠቀሱ ናቸው። በአየር መከላከያ ስርዓት ላይ ተገጥመው ከጠላት ወረዳ የሚመጡ የተለያዩ ሚሳኤሎችን፣ ድሮኖችን እና የጦር ጀቶችን ለመምታት ወይም ከጉዟቸው ለማስቀረጥ ሚሳኤሎቹ ከባድ ሚና እንደሚጫወቱ እየተነገረ ይገኛል። ለሳውዲ አረቢያ የጦር መሳሪያዎችን ለመሸጥ ከፍተኛ ፍላጎት እንዳላቸው ከዚህ ቀደምም በተደጋጋሚ የተናገሩት የአሜሪካው ፕሬዝዳንት ለወዳጃቸው ለእስራኤልም በከፊል ተፎካካሪ ለሆነችውና ከቅርብ ጊዜ ወዲህ ደግሞ ከእስራኤል ጋር እንድትቀራረብ ከፍተኛ ጉትጎታ እየተደረገባት ለምትገኘው ሳውዲ አረቢያ በተመሳሳይ የጦር መሳሪያ ሽያጭ እያቀረቡ ይገኛሉ። ትራምፕ ሁለቱንም ወዳጆቻቸውን ላለማጣት ጥረት እያደረጉ ይገኛሉ። እስራኤል ለሳውዲ አረቢያ በጣም በርካታ መሳሪያዎች እንዲሸጡ ፍላጎት ባይኖራትም ትራምፕ ደግሞ የንግድ ጉዳይ ነውና ለሳውዲ አረቢያ መሳሪያ መሸጡን ይወዱታል። በመጨረሻም ስለ ጀርመን በከፍተኛ ዕዳ ውስጥ እንደተዘፈቀች የሀገሪቱ የስታቲስቲክስ ተቋም ይፋ አድርጓል። በጥቅሉ በ2025 የመጨረሻው በጀት ዓመት ላይ 2.7 ትሪሊየን ዩሮ አካባቢ የሚሆን ዕዳ እንዳለባት ተረጋግጧል። 3.3 ትሪሊየን ዶላር እንደማለት ነው። ይህ ደግሞ በ2021 ከነበረው የ2.3 ትሪሊየን ዩሮ ጋር ሲነጻጸር የ17 በመቶ ብልጫ እንዳለው ታውቋል። ለአውሮፓ ብዙ ገንዘብ በመስጠት የምትታወቀው ጀርመን ከሌሎች የአውሮፓ ሀገራት ጋር በአንድ ማዕቀፍ ሆና 95 ቢሊዮን ዩሮ አካባቢ እርዳታ ለኪየቭ እንዳደረገች ይታወቃል። ከዚያም ተጨማሪ 1.7 ቢሊዮን ዩሮ አካባቢ እርዳታ እንዳደረገች ተሰምቷል። ይህ ደግሞ በሀገሪቱ ዕዳ ላይ ከፍተኛ ጫና እንዳሳረፈ የሀገሪቱ ፖለቲከኞች እየጠቀሱ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በድጋሚ በአክብሮት ጋብዘናል። ሰላም ለዓለማችን።